ስለ ሪል ስቴት የሚነገሩ 5 የተሳሳቱ እውነታዎች። ሰላም ሙና እባላለሁ። ዛሬ እንግዲህ ስለ ሪል ስቴት የሚነገሩ 5 የተሳሳቱ ነገሮች ላይ እንወያያለን። አብራችሁን ቆዩ። የመጀመሪያው ምንድነው? አፓርትመንትን ለመግዛት ግዴታ ሙሉ ገንዘብ እጄ ላይ መኖር አለበት የሚባለው። ይሄ በፍጹም ትክክል አይደለም። ምክንያቱም አንዳንድ ፕሮጀክቶች በየደረጃው የቅድመ ክፍያ ወይም ደግሞ የብድር አማራጭ ስለሚኖራቸው ማለት ነው። ሁለተኛው ምንድነው? በጣም ርካሹ አፓርትመንት የገዢ ምርጥ አማራጭ ነው ተብሎ ይታሰባል። ይሄም ልክ አይደለም። ዋጋን ብቻ አትመልከቱ። አካባቢው፣ ህጋዊ ሰነዶች፣ የግንባታ ጥራት እንዲሁም መገልገያዎችና የንብረቱ የወደፊት ዋጋ ጭማሪ መታየት አለበት። ሶስተኛው ምንድነው? ሪል ስቴቱ ገንዘብ የሚያመጣ ሲሸጥ ብቻ ነው የሚል አስተሳሰብ ነው። ትክክል አይደለም። ምክንያቱም ሪል ስቴቱን ማከራየት እንችላለን። የገዛነውን አፓርትመንት ማከራየት እንችላለን። በማከራየትም ገንዘብ ማግኘት እንችላለን። በተጨማሪም ደግሞ ከሆነ ጊዜ በኋላ ስንሸጠው ከፍተኛ የሆነ ሪተርን ኦን ኢንቨስትመንት ይኖራል ማለት ነው። አራተኛው ምንድነው? አዲስ አፓርትመንት ከሆነ ጥሩ የኢንቨስትመንት አማራጭ ነው ብለን እናስባለን። ይሄም ልክ አይደለም። ምክንያቱም የምትገዙትን ንብረት ከመግዛታችሁ በፊት የአልሚውን ታሪክ፣ ህጋዊ ሰነዶች እንዲሁም ደግሞ የክፍያ ሁኔታዎችን ማረጋገጥ ይኖርባችኋል። አምስተኛውና የመጨረሻው ምንድነው? ሪል ስቴት ለሀብታም ሰዎች ብቻ ነው የሚል አመለካከት። ይሄም ልክ አይደለም። ምክንያቱም ሪል ስቴት ከመግዛታችን በፊት በጀታችንን ማወቅ ይኖርብናል። በተጨማሪ ያሉትን የክፍያ አማራጮች መመርመር እንዲሁም ደግሞ ከአቅማችን ጋር የሚሄደውን የሪል ስቴት አማራጭ መወሰን ይኖርብናል ማለት ነው። እንደዚህ አይነት ኢንፎርሜሽን እንዲደርሳችሁ ከፈለጋችሁ ያለውን ይህን ቻናላችንን ሰብስክራይብ ማድረግ ትችላላችሁ። መልካም ጊዜ።